ሰው ተጣልቶ አልታረቅም ሲለኝ አይ አባ ያረገኝን ነገር አልተረዱትም ሰውየው በቃ እኮ ሲለኝ አንዲት ጥያቄ አለችኝ መዘዝ ማረጋት ኪሴ ከክርስቶስ ትበልጣለህ ነው የምለው። አይ አልበልጥም። ከክርስቶስ የበለጠ ደርሶብሃል? ኧረ እንዴ በፍጹም። እንደዚያ ከሆነ እንግዲህ ክርስቶስ እየተወጋ የሚያደርጉትን አያውቁምና ይቅር በላቸው ብሏል ስለ እሺ ብሎ ብዙ ሰው ታርቆልኛል። አሁን እዚህም ያላችሁ አልታረቅ ያላችሁ ሰዎች ካላችሁ ከክርስቶስ ትበልጣላችሁን? በሉ ተናገሩ። ከክርስቶስ የበለጠ ደርሶባችኋልን? እንግዲያው ታረቁ። እሺ በሉ እንጂ በቃ ማንንም ሰው ይቅር ማለት ነው ያለብን። ማንንም ሰው አንደኛ ወዶ እኮ መከራ የሚያደርስብን የለም መስሎት ሰው የዋህ እኮ ነው። ምስኪን ፍጡር እኮ ነው። ማምላክ ምስኪን በስሜት የሚዋልን ምስኪን እኮ ነው። ድክ ድክ የሚል ሁላችን እኮ ነው። እኔም እኮ አሁን ስም ነው የተሸከምኩት እንጂ ድክ ድክ የምንል እኮ ነው። የሆነ የሚሰለቸን ምንደክ ምናምን ነገር እናቶች እና ሰው ቢያጠፋ ምን ይደንቃል? ይቅር ባይ ሰው መሆን አለብን። ትልቅ ሰው የሚባለው ይቅር የሚል ልብ ያለው ሰው ነው። ያንን ደግሞ የምናገኘው ክርስቶስን ስናየው ነው። ይገርማል እኮ እንዲው ሰው ሆይ ይሁድ አንተ እንደው እንደ ክርስቶስ ሆነህ አንድ ቀን ይሁዳ መጥቶ ሽጦ መጥቶ ቢስምህና ሽጦ እንደመጣ ብታውቅ እንደው ምን ታደርግ ነበር? እኔ ግን የምትነክሰው ይመስለኛል ይላል ርቱዕ ሃይማኖት። ቢያንስ እንደው አንተ እንዲህ በጥፊ ማለት ባይሆንልኝ እንዲህ አያፍርም? እንዲህ ሽጦ መጥቶ ደግሞ ባከረብ ሲል ግን እንደዛ አድርጓል። እየቻለ ነው ያበላው እጅ የፈጠረው እጅ ነው። ኦ አይዳው ለላሃኳሁ ለአዳም ተቀናዋ በቅናዋ ተመስገን። አዳምን ያበጃጁ እጆች በችንካር ተቸነከሩ ወዮ አንክሮ ይገባል። ኦ አይ ጋር ለአንሶሳ ውስጥ ተገነት ተቀናዋ በቅናዋ ተመስገን። አዳምን ፍለጋ የተንከራተቱ እግሮች በችንካር ተቸነከሩ። ክርስቶስን እያዩ መረጡ ማለት እሱን ስናይ ይቅር ባዮች እንሆናለን። እኛንስ ምን አይሁድ ጋር አስኬደን? እኛን የተወልን ዕዳ ስንት ነው? በእኛ የተወልን ዕዳ ከእኛ ውስጥ የሸፈነው ገመና ስንት ነው? እግዚአብሔር እወ ስረዩ ወይሰሪ ለክሙ እወ ህድጉ ወይሃድግ ለክሙ ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል ይላል ቅዱስ ዮሐንስ አፈወርቅ በቅዳሴው። ስለዚህ ክርስቶስን እያዩ መሮጥ ማለት አንደኛው የእሱን ህይወት እያዩ መሮጥ፣ የእሱን ህይወት እያዩ መኖር